ሰላም እንኳን ወደ ዕውቀት ፍለጋ ቻናል በሰላም መጡ። በዚህ ቻናል ሁልጊዜም አዳዲስ አስደናቂ እና አእምሮን የሚያሰፉ ዕውቀቶችን አብረን እንቃኛለን። ዛሬ በቪዲዮአችን በሕይወታችሁና በአስተሳሰባችሁ ላይ ትልቅ ተጽዕኖ የሚያመጡ 3 አስደናቂ ነገሮችን እንመለከታለን። ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ የዘወትር ተከታያችን ይሁኑ። ወደ መጀመሪያው ሐሳብ እንለፍ። አንዳንዴ አዲስ ነገር ለመጀመር አግደን ትልቅ ዕቅድ አውጥተን ግን መጀመር ስንፈልግ ነገ እንጀምራለን እያልን እናራዝመዋለን አይደል? ሰነፎረን አይደለም፣ አሰራሩን ስላላወቅንብን ነው። ዛሬ በዕውቀት ፍለጋ ቻናል ሰነፍ መሆንን እንዴት ማስቀረትና አዳዲስ ልማዶችን ያለማቋረጥ መገንባት እንደምንችል 3 ቁልፍ ሐሳቦችን እናያለን። እስከ መጨረሻው አብራችሁን ሁኑ። ነጥብ 1 የ2 ደቂቃ ሕግ። አንደኛውና ዋናው ምስጢር የ2 ደቂቃ ሕግ ይባላል። አንድን ልማድ ለመጀመር ሲከብድህ ስራውን በ2 ደቂቃ ውስጥ ሊሰራ ወደሚችል አጭር ነገር ቀንሰው። ለምሳሌ መጽሐፍ ማንበብ ከፈለክ 50 ገጽ አንብባለሁ አትበል። በቀን 2 ገጽ ብቻ አንብባለሁ በል። የአካል ብቃት እንቅስቃሴ ማድረግ ከፈለክ 10 ደቂቃ ፑሽ አፕ እሰራለሁ በል። መጀመሪያ ልማዱን በዕለት ተዕለት ሕይወት ውስጥ ማቀናጀት እንጂ መተኑ ትልቅ መሆን የለበትም። አንድ ከጀመርክ መቀጠል ይቀልሃል። ሁለተኛው አካባቢህን ማስተካከል። ሁለተኛው ነጥብ አካባቢህን ማስተካከል ነው። ፍላጎት ብቻውን በቂ አይደለም። ራስን መቆጣጠር ዊል ፓወር አንዳንድ ጊዜ ሊያዳክመን ይችላል። ስለዚህ የምትፈልገውን ነገር በቀላሉ ልታገኘው በሚያስችል ሁኔታ አስቀምጠው። መጽሐፍ ማንበብ ከፈለክ መጽሐፉን አልጋ ላይ አስቀምጠው። ስልክ ማየት ካልፈለክ ስልክህን ከእጅህ ራቅ አድርገው። አካባቢህን ለአዳዲስ ልማዶች አመቺ ማድረግ ግማሹን ሥራ ይሰራለታል። ሦስተኛው ሂደቱን መከታተል። ሦስተኛውና የመጨረሻው ሂደትን መከታተል ነው። ሰዎቻችን ዛሬ ምን ሰራው ብሎ ማየት አእምሮን ተጨማሪ ተነሳሽነት ይሰጠዋል። በወረቀት ላይ ወይም በስልክህ ላይ ትንሽ ቻርት አዘጋጅና የሰራኸውን ሥራ በየቀኑ ምልክት አድርግበት፣ ቼክ ማርክ። ያንን ምልክት እያየህ ስትሄድ መስራቱን ማቆም ይከብድሃል። ከነዚህ የተዘረዘሩ ልምዶች ውስጥ በቀንህ ውስጥ አንድ የምታደርገው ልማድ ካለ ከታች በኮሜንት ጻፍልን። ይህ ቪዲዮ ጠቃሚ ሆኖ ካገኘኸው ላይክ ማድረግና ለወዳጅ ዘመድህ ሼር ማድረግ እንዳትረሳ። ለዚህ ቻናል አዲስ ከሆንክ ሰብስክራይብ በማድረግ ቤተሰብ ሁን። በቀጣይ እስከምንገናኝ መልካም ጊዜ።